ሰላም ሰላም። እኔ ዶክተር ልሳን ወርቅ ኮንሴቦ እባላለሁ። ሬዲዮ ኢትዮጵያ ግብረሰናይ ድርጅት መስራችና ስራ አስኪያጅ ነኝ። ሬዲዮ ኢትዮጵያ በተለያዩ ዘርፎች ላይ ለማህበረሰብ አገልግሎት እየሰጠ የቆየ ሲሆን ከ2020 ጀምሮ እስከ አሁን ድረስ ማህበረሰብን በመደገፍ በማገዝ ሰብአዊ ድጋፎችን በመስጠት የተለያዩ ዘርፎች ላይ እንሰራለን። አንዱ የምንሰራበት ዘርፍ በጤናው ዘርፍ ላይ እንሰራለን። በወጣቶችና ህፃናቶች ላይ እንሰራለን። ዋሽ ላይም ንጹህ ውሃ አቅርቦት ላይ እንሰራለን። ህፃናቶች ጥበቃ ላይ እንሰራለን። የአካባቢ ጥበቃ ላይ እንሰራለን። ሰብአዊ ድጋፍ በመስጠት አካባቢው መልሶ በተፈጥሯዊ ወይም በሰው ሰራሽ አደጋ አንድ ማህበረሰብ ከተጎዳ በኋላ ወደ ነበረበት እንዲመለስ የራሳችን አስተዋጽኦ እያደረግን ያለ ተቋም ነው። እስካሁን በስሩ ወደ ከ70 በላይ ባለሙያዎች አሉ። የህግ ባለሙያዎች አሉ፣ ጤና ባለሙያዎች አሉ፣ ኢንጂነሮች አሉ። በተለያየ ዘርፍ ላይ ያለ መልቲዲሲፕሊናሪ ያለ ቲም አለን። በየተለያየ ዩኒት ይህንን ስራ ያካሂዳል። አሁን ዛሬ ላይ ይሄ የኛ ራዕያችን ከኛም በላይ ነው። የተለያየ ክልሎች ላይ ዋና ኦፊሱ እዚህ የሆነና ሙሉ ኢትዮጵያ ነው የምንሰራው። ብቻችንን የምንሰራው አይደለም። ራዲዮ ኢትዮጵያ ለሁሉም ክፍት ነው። ጊዜ ያለው እውቀት ወደ ስኪል ያለው ወይም ደግሞ አቅም፣ ገንዘብ፣ የተለያየ ነገር ያለው ሰው ተባብረን ማህበረሰብ መደገፍ የምንችልበት ትልቅ እድል ነው። ማንም ሰው ከጤናው ዘርፍ ውጭ ያለ ማንም ሰው ተደጋግፈን በጎ ፈቃደኛ መሆንም የሚችል መሆኑንና ለማንም ራዲዮ ኢትዮጵያ ክፍት መሆኑን በዚህ አጋጣሚ ለማሳወቅ እወዳለሁ። ዛሬ ከዚህ ኦፊስ ከዋናው ቢሮአችን ይህንን ሳስተላልፍ በጣም ትልቅ ኩራት ይሰማኛል። ቀጥሎም ደግሞ ዋናው እንግዲህ ይህንን ስራ እንድንሰራ ለዚህ ስኬት ያበቃን እግዚአብሔርን እጅግ እያስመሰገንን ቀጣይ ከኛ ጋር እንሰራለን ብለው የሚያስቡ ተቋማቶች ካሉ፣ አጋር ድርጅቶች ካሉ ተባብረን እንስራ የሚለውን ጥሪም በዚህ አጋጣሚ ለማቅረብ ነው። አመሰግናለሁ።